የትኛው መኪና ያለው ሰው ያለምንም ኮኔክሽን ከስልኩ ጋር በብሉቱዝ ወይም በሚረር ሊንክ ሊሆን ይችላል ወይም ደግሞ በኮኔክሽን ሊንክ ሊያደርግ የሚችል ካርፕሌይ ነው። ላይክ ካሜራ አለው የራሱ እንደምታዩት። ከዛ ውጪ እንደገና ደግሞ ከስልካችሁ ጋር ኮኔክት አድርጋችሁት ሎኬሽን ኤቭሪቲንግ ስልካችሁ ላይ ያለ ነገር በሙሉ ማንበብ የሚችል ነገር ነው ማለት ነው። ላይክ ስልካችሁ ላይ ያለው ነገር በሙሉ ማለት ነው ሊንክ ያደርጋል። አፖችን ያመጣላችኋል ምናምን። እዚህ ጋር የምትፈልጉትን አፕ ትመርጣላችሁ። ካሜራው እንደምታዩት በጣም ኤችዲ ነው። ፉል ማድረግ ትችላላችሁ ካሜራውን ከፈለጋችሁ። ናቪጌሽን ከዛ ኡበር እና ሊፍት በተለይ የምትሰሩ ሰዎች ኡበርም ሊፍትንም ያመጣላችኋል እዚህ ላይ ማለት ነው። ላይክ ስልክ ላይ ያለው ነገር በሙሉ ቀጥታ ከዚህ ጋር ኮኔክት መሆን ይችላል ማለት ነው። እሺ ኡበርን አመጣ ማለት ነው። እና የሚገርም ፕሮዳክት ነው። ሙዚቃ የራሱ ያጫውታል። የራሱ ስፒከር አለው። ሎኬት የራሱ ስፒከር አለው። በቃ ስልክ በሉት ይሄ ማለት ነው። ስልክ ሳትይዙ የምትይዙ ስልክ ማለት ነው። የሚገርም ፕሮዳክት። ማን ነው ይሄን የማይፈልግ? ካሜራውን አያችሁት? ፊት ለፊት ላይ ካሜራ አለው። አንድሮይድ በቃ አንድሮይድም አይፎንም ላላችሁ ሰዎች ይሄ ቤስት ፕሮዳክት ነው ማለት ነው። ኮኔክት የምታደርጉት እዚህ ጋር ከሲጋሬቱ ጋር ኮኔክት ማድረጊያ ብቻ ነው ያለው። ሌላው አውቶማቲካሊ ከብሉቱዝ ጋር ይገናኛል። ሎኬት ናቪጌሽን አለው። ኡበር ሊፍትን ያመጣልሃል። መደወያ አለው። እዚሁ ትደውላለህ። እዚሁ ላይ እንደፈለክ ማለት ነው። ምን ትፈልጋለህ ታዲያ? ስልክ አያስፈልግህ። ስልክን ኪስ ውስጥ አድርገህ የምትጠቀምበት ማለት ነው። አሜዚንግ ፕሮዳክት ጋይስ። ኦሬንጅ ካርት ላይ ያስቀምጥላችኋለሁ። ስክሪን ሳይዙ ምናምን ቤስት ነው። በተለይ እንደዚህ ስክሪን የለውም ጭምር ማለት ነው።